አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ውድና የተከበራችሁ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁኝ ማለት ነው። በአዲስ ቪዲዮ ስመጣ እንግዲህ ቪዲዮውን ስትጀምሩት ላይክ በማድረግ ጀምሩ። ላይክ አትርሱ ማለት ነው። እንደዚሁም ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ሰብስክራይብ ማድረግ ሰውን ማበረታታት ምንም የሚቀንሰው ነገር የለም። የሚቀንስባችሁ ነገር ቢኖር አንጠይቅም ነበር፣ ነገር ግን የሚቀንስ የለም እና ሰብስክራይብ ላይክ በማድረግ አበረታቱን ማለት ነው። እና ውድና የተከበራችሁ ቤተሰቦች ዛሬ እንግዲህ የመጣሁበት ቪዲዮ ምንድን መሰላችሁ? ሞኔታይዝ የሆን ልጆች መጀመሪያ ነገር ላይቭ ስንገባ እንዴት ነው ማብራት የምንችለው? የዶላር ምልክቱን ወይም ማስታወቂያ እንዲመጣልን እንዴት ነው ማብራት የምንችለው የሚለውን ማለት ነው። አንደኛ ማለት ነው። ሁለተኛ ደግሞ አግድም እንዴት ነው የምንገባው? የአግድም ኖርማል እንደ ሁልጊዜውም ሞኔታይዝ ሳንሆን እንደምንሰራው ሳይሆን እንደምንገባው ላይቭ ሳይሆን በአግድም እንዴት ነው የምንገባው የሚለውን ላሳያችሁ ነው የመጣሁት ማለት ነው። እንዳልኳችሁ ላይክ እንደዚሁም ሰብስክራይብ በማድረግ ተከታተሉ፣ አበረታቱ እላለሁኝ። እና ምንድነው ወደ ቪዲዮ ስገባ ማለት ነው እንግዲህ እዚህ ጋር ኔትወርክ ብዙም አይደለም እንትን ካላለኝ እሞክራለሁ ማለት ነው። ኔትወርክ ብዙም አይደለም። ኦኬ እሺ፣ እንደ ሁሉ ጊዜው ማገባ ማለት ነው። እንዴት ነው ማስታወቂያ እንዲመጣልን የምናበረው የሚለውን ምን እናደርጋለን? እዚህ ጋር ያው እንደ ሁሉ ጊዜውም እንደምንገባው ፎቶ ምናምን ከፈለግን እዚች የስክሪፕቶ ምልክቷን ነክተን ፎቶአችንን እናመጣለን። ወይም ደግሞ ታምብነል የሰራነው ታምብነል ካለን እናመጣለን እንደ ሁሉ ጊዜውም ማለት ነው። ከዛ እዚህ ጋር ታይትል እንጽፋለን። እኔ ለምሳሌ ያክል ነው የጻፈው። ከዛ እንመለስና ከዛ ምን እናደርጋለን መሰላችሁ? ይሄ የማስታወቂያ እንድመጣልን እንዴት ነው የምናበረው የሚለውን እዚህ ጋር አድቫይስ ሴቲንግ የሚለው አለ። እዚህ ጋር ስንነካው ከላይ እነዚህ የጠፉትን ሴቲንጎች ማለት ነው እነዚህ እናበራቸዋለን። እነዚህን አበራን ማለት እንትን ይመጣል፣ ማስታወቂያ ይመጣል ማለት ነው። አንድ እንደዚሁም ደግሞ የአግድም እንዴት ነው የምንገባው የሚለውን ደግሞ ይሄ በቃ እንዴት ነው የምናበራው የሚለውን አበራን ጨረስን ማለት ነው። ከዛ ኔክስት ስንለው እንደ ሁል ጊዜው የሚያስገባናል። ከዛ እንትን ይመጣል ማለት ነው፣ ማስታወቂያ ይመጣል ማለት ነው። አንድ እንደዚሁም ደግሞ የአግድም እንዴት ነው የምንገባው የሚለውን ደግሞ ላሳያችሁ። የአግድም ደግሞ እንዴት መሰላችሁ? እኔም ሰው ነው ያሳየኝ፣ ግን ደግሞ ያየሁትን እንትን እላለሁ አካፍላለሁ ማለት ነው። ይሄ የምታዩት አራት ማዕዘኑ ሙስጣጢል ነው የሆነ ምንድን ነው በእኛ አራት ማዕዘን ትክክል ሳይሆን ምንድን ነው የሚባለው? አልሙሁም ያው እንደዚህ ስነካው አግድም ሆነ ማለት ነው። አያችሁታ? አሁን እንደዚህ ያው እንደዚህ ወደ ላይ እየቆመ ነው ማለት ነው። እንደዚህ አንድ ጊዜ ስነካው ግን ነው እንደዚህ ስነካው ግን ይሄ ሪከርድ ነው ይቅርታ። ይችን አራት ማዕዘን እንደዚህ ስነካት ግን እንደዚህ አግድም ነው የምትሆነው። ከዛ እንዳልኳችሁ እንደ ሁል ጊዜውም ከላይ ፎቶ ማድረግን ታምብለን የሚሰራ ነው ካለ ምንም ካለ ያን ለጥፋለን፣ ታይትል እንጽፋለን። ከዛ የአግድምን ቢሆንም ዙሮ ግን እዚህ አድቫይስ ሴቲንግስ የሚለውን አሁንም ቢሆን እናበራለን ማለት ነው። በአግድም ስለገባን ብቻ ብለን ይሄን አለማብራት አናበራም ብለን መተው የለብንም እና እንደዚህ እናበራለን ማለት ነው። እንደዚህ ካበራን በኋላ ያው እንዳልኳችሁ እንደ ሁል ጊዜውም ኔክስት ብለን እንገባለን ማለት ነው። እንደዚሁም ላይቭ ስንገባ ካላበራን ማለት ነው። ላይቭ ስንገባ ረስተን ካላበራን ምናልባት ደግሞ ምን እናደርጋለን መሰላችሁ? ክሮም ላይ እንገባለን። ክሮም ላይ እዚህ ጋር ማለት ነው ያው ኔትወርክ ብዙም አይደለም። ይሁት እዚህ ጋር ማለት ነው ዩቲዩብ ስቱዲዮ ብላችሁ ነው የምትጽፉት እናንተ ማለት ነው።
ዩቲዩብ ስቱዲዮ የኔ ግን መጥቷል ቀድሞ ብዙ ጊዜ ስለተጠቀምኩት እዚህ ጋር ማለት ነው። ያ ከዛ በቢጫ ይመጣል። የኔ ግን ቅድም ላይ በእንትን መጥቷል ብዙ ጊዜ ስትጠቀሙ ስለነበረ ማለት ነው ራሱ ያመጣልኛል። እናንተ ግን እንዴት ነው የምታደርጉት መሰላችሁ? እዚህ ጋር ዩቲዩብ ስቱዲዮ ብላችሁ ስትገቡ ከአሁን በፊት ተጠቅማችሁበት ከሆነ እንደዚህ ነው የሚመጣው፣ እንደዚህ ማለት ነው። ካልተጠቀማችሁበት ግን እዚች ሰርች ባሯ ላይ ዩቲዩብ ስቱዲዮ ብላችሁ ትጽፋላችሁ ማለት ነው። ከዛ ዩቲዩብ ስቱዲዮ ብላችሁ ስትጽፉ እና ጎ ስትሉት እንደዚህ ያመጣላችኋል ማለት ነው። እሺ ኔትወርክ ብዙም አይደለም እና ነው። ወይኔ ጋር በጣም ነው የሚያናድደው ኔትወርክ እንዳያቋርጠ ብቻ ነው። ኔትወርክ ደካማ ሲሆን እንደዚህ ያደርገን ነው። ከፈተልኝ። ኦኬ ትዕግስት ብቻ የሚጠይቀው ያወላችሁና እንደዚህ ሆኖ ይመጣላችኋል ማለት ነው። ከዛ ያ ምን ታደርጋላችሁ መሰላችሁ? እዚህ ጋር ላይቭ እዚህ ጋር አሁን ቪዲዮ ምናምን ሾርት የሚላል አይደለ? ቪዲዮ ምናምን የሚላል አይደለ? እናንተ የምትነኩት የት ነው? እዚህ ላይቭ ላይ ነው ማለት ነው። ይሄ እዚህ ጋር እንደዚህ ስትነኩት ቪዲዮአችሁን ነው የሚያመጣላችሁ ማለት ነው። ነገር ግን እናንተ ላይቭ ስትገቡ ስለሆነ ያላበራችሁት ቪዲዮንም እንደዚሁ አድርጋችሁ ነው የምትጠቀሙት። ግን ላይቭ የሚለውን እዚህ ጋር ተነኩና የላይቫችሁ ይመጣል ማለት ነው። ከዛ የላይቫችሁ ሲመጣ እናንተ ካላበራችሁት ይሄ አሁን እኔ ጋር የምታዩት ኦን ነው አይደለ? እናንተ ጋር ግን ኦፍ ብሎ ነው የምታገኙት ማለት ነው። ከዛ ያንን ኦፍ የሚለውን ኦን ታደርጉታላችሁ ማለት ነው። እዚህ ጋር የሚመጣ ጽሁፍ አለ እንደ ቪዲዮ እንደምታበሩት ማለት ነው። የቪዲዮ እንደምታበሩትና እንደዛ አድርጋችሁ ትከፍቱታላችሁ። ግን ሀሪፉ የሚሆነው ላይቭ ከመግባታችሁ በፊት በደንብ ቸክ አድርጋችሁ እንትን ብላችሁ ከፍታችሁ ምልክቱን አብርታችሁ ብትገቡ ሀሪፍ ነው ብዬላለሁኝ። እና እኔም እንደምጠቀመው ነው የነገርኳችሁ። ለማንኛውም ውድና የተከበራችሁ ቤተሰቦቼ እስካሁን ስለተከታተላችሁኝ አመሰግናለሁኝ። ላይክ ግን እንዳትረሱ፣ እንደዚሁም ደግሞ ሰብስክራይብ እያደረጋችሁ አበረታቱን። አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።